የተረገመ ሽማግሌ ዛሬ መጣ። ና አይቻለሁ። ምን አንገት እንደፈተደው እንዳደመርከው ዘለ ትንጠላጠል ነው አይደል? መጣው ይሄው አጥሬ ምን እንዳረከው እናቴ ሱቅ ልካይ ነው ሽንኩርት ግዛ ብላ እንደዚህ የሚባል ነገር እስቲ ገንዘብ ወጣ የታለ ዱቤ ነው ያለኝ ነገር ያሉ ሰፈር እንዳለ ስመለስ እንዳለ ሌባ ዋላ አይደል? የተረገመ አሁን ኮኔክት ነው አለ ያበደ ፊልም ነው የምወርደው እንጂ አንተ ናውራት እንደዚህ አቮካዶ ልትበላ ሽንኩርት እስኪመዘን እኮ አንዱ ፊልም እያወረድኩ ነው። በእኔ ዋይፋይ ነው እንደምታወሩት ታዲያ ችግር አለው እና ልታዘርፈኝ ነው? ጎረቤታችን አይደል እናንተ እኛ ቤት መጣችሁ ዳቦ ይብላል። የኢትዮጵያውን ስር የቁራሌው ብሎ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻወለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልዌ እየመጣ ነው። ገዢዎችና ቦድ ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት አብሉለት አለለት ብዬ ዞር ብዬ እያየኋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላችሁ። አጥቅጠህ ልብስ እንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገነስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጀሮጥኩኝ ከዛ ሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታ ምና በጥፊልም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብሏል። ሁለቱን ቆጥሬ አንዱ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆነው ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ። እንዴት አልሻረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለሽ? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅዋ ይመተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት ነበር። አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። መፈልገሽ ነው ታዲያ። እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በድር ማህበራዊ ኑሮ ነው መሰለኝ። አረጋሽ ታይ ለማጭ ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቻ አኖርሻለሁ እናቴ ሙልቅቅ አርቄ አለኝ። ኢብራሂም አንቺ ያርግልሻ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጅ በሬ ላይ ለማትቆይ ብዙ ጋሽ ይሄን ሰለወ ቁልፍ ውስጥ ይማሆዲ ነው ሽንት ቤት እየሮረ ያልሰማም እንዴ? ምንድነው መሰለው ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማልፎ እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ ነው የምከለክሉት? ነገርኩ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ለማራው ነው እኔን የሚከለክሉኝ? ሞላው ከተከራየ እኮ ገና ተጠኛ ነው። ያንድ ወር እየተጸዳዳኛ ተቸገረ ነው። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገሩ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር። እንደውም ከዚህ በኋላ ልንገራችሁ በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁ ይዘረፍ አላወጣም አያገባኝም። አረነዛ ሰላም አላችሁ ዝም እንዴና ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረን። ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደብርደልስ እየቋጨው ሳልፍ ነው መስመር ላይ የተደወለው። አንተ ነህ ማለት ነው? ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለው? ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስም ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንዴ። እስኪ ያስካለች እስኪ ያሳዩ ቆጣሪውን አጥፊለት እንዳታጠፉ። እኔ ካጠፋችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመቸኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩኝ እስኪ አሳዩ።
ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ ኧረ ቶሎ አስወጣልኝ የነበት ይኸውልህ ፈርኒቸር ቤት ነው የሚሰራው ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ ሁለት ሰው ገልብጠው ክስ ላይ ነው ያለው ሞተዋል ውክልና ሞልቷል እኔ ነኝ የምታሰረው በቃ እሺ ኧረ እድሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ከነን ብለው ነው ጣል ጣል እያደረጉ የሚሄዱት ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበደ ሆናል ነው እንግዲህ አይፎን ፕሮ ማክስ ለራሱ ገዝቻለሁ ወዳጆቼ ያያያችኋት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ ምሳ ድፍን ፓስቲ ነው የምጋብዝህ መልስ ራሱ አልጠይቅህም ኧረ በዝጌር በእውነት ወገን ደራሽ ወገን ነው ዶንት ወሪ ብራዘር አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ ምንድነው ወንድሜ ምንድናት እቺ 10 ብር ንጹህ ሄዳ 10 ብር ይሰራል ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን በዚህ አስገቢልኝ ለምንድነው የማትቀበሉት ኤቲኤምም አለ ከፈለግሽ 10 ብር እኮ አይሰራም ቀረ እኮ 10 ነችና ጥጋብ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ በፈጣሪ ልታስኮነነኝ ነው ባያባት ይቺን ያዣት እና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ ስለ ቤት ጎማ ስለ ቤት ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን ጤና ይስጥልኝ እባክዎ ምን ልታዘዝ እስኪ የሚበላ ምን አለ ጥላት ለብለብ ጥላት ዱለት ጥላት ተከሽኑ ጥላት ሳይከሽን ጥላት ድባቅ ጥላት በእንጀራ ጥላት ፍርፍር አለ ሌላስ ለየት ያለ ነገር አላችሁ ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ አልሸባብ ተከሽኑ አለ እነዚህ አሉ የውጭ ምግቦች ኦኬ እሺ የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ ድሮን ከፈለጉ ድሮን እናወርዳለን ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን ምን ይሻላል ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ የሚበላሳ ምን ይሁን የሚበላ እስኪ አንተ የምትመክረኝ ምንድነው እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው አሪፍ ናቸው እነሱ በቃ እሱን አምጣልኝ እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል በቃ እሱ ከሆነ እሺ ይሁን እሺ ወዳጅ እሺ